ይህ የቀድሞ እግር ኳስ ተጫዋች ስለሺ ግደይ አቀበትና ቁልቁለት ነው። ተወልጄ ያደግኩት አስመራ ውስጥ ነው። እዛ አስመራ ውስጥ በተደረገው የሙሉ ዞን ኮከብ ተጫዋች ተብዬ ስመረጥ ነው ወደ ክለብ የገባሁት። አስመራ የተጫወቱበት ክለብ ገና እንደገባሁ አድሉስ ነው። ከዛ መጥቼ ቀጥታ የገባሁት ጉምሩክ ነው። አስራት ኃይሌ ነበር አሰልጣኝ እና አስራት ኃይሌ እሱ ጋር የሰራሁት አንድ ያ ነገር መሸነፍ አልወጣም። ሁለተኛ እግር ኳስ ለምሳሌ ሄደር ነኝ። ሄደር በጣም ጎበዝ ነኝ። ታክሊንግ ጎበዝ ነኝ። ረጅም ኳስ አኪዩሬት ነኝ። በአንድ ተከላካይ ያሟላ የሚገባውን ቁመና ይዟል። ተከላካይነቱ በጣም ጥሩ ነበረ። ቁመቱ ብቻ ሳይሆን ፕሮፖርሽናል የሆነ የሰውነት ክፍል ነበረው። ከላይም ከወገብ በታችም ከወገብ በላይም አንድ ተከላካይ ሊኖረው የሚገባውን ነገር ይዟል። በአጥቂ ደረጃ የኢትዮጵያ ብሔራዊ ተስፋ ቡድን ተመርጫለሁ። አጥቂ ያውም አስራት ኃይሌ እያለ አሰልጣኝ ከጅማ ጋር 1-0 እየመራን ይመስለኛል ጨዋታውን። ከዛ ስለሺ ምንም ስስት አያውቅም ሲጫወት። እንደዛ እንደምታውቀው ሳይዙ ትልቅ ነው፣ ግን መሬት ለመውደቅ ለመነሳት ሄዲንግ ገሽቶ በቃ ያለውን ነገር ሳይሰስት ነው ለቲሙ የሚሰጠው። ከወገቡ በላይ ትንሽ ሞላ ያለ ሰው ስለሆነ ጉልበቱ መቋቋም አልቻለም መሰለኝ። በቃ ወጣ ይዛኔ በቃሪዛን ይወጣው። በጣም ሁላችንም ያዘንበት ጊዜ ነው። በእርግጥ የጉዳቱ መጠን ያን ያህል ይሆናል ብለን አላሰብንም። አሁን የደረሰበት ደረጃ ላይ ደርሳል ብለን አላሰብንም። ተስፋ ያስቆርጣልና እንዴት ነው በዚህ ሰዓት እንደዚህ የሚሄደው? አንድ ሰው መንገድ ላይ ያገኘና ነው አንተማ እንደዚህ አትሄድም በዚህ አለኝ እና በጣም ደስ ይለኛል እሱ። ከዛ በኋላ ነው እንትን ላደርግ የቻልኩት የተበረታታው እንጂ ክራንች በጣም መጥፎ ነው ማለት በተለይ ነገርኩ። ከእናቴ በኋላ በጣም ከባድ ጊዜ ነበረ። እሱን ትራውማ እንትን ለማድረግ በጣም ከባድ። እናቴ በሁሉ ነገር የሷ ነበረች። አላየኋት ስትታመም አላሳመምኳት፣ ስትሞትም አልቀበርኳት እና ከባድ ነው። ስለሺ ካለው ስብዕና ካለው ጨዋነት ካለው ስነምግባር እና ለፉትቦሉም ከሰጠው ኮንትሪቢዩሽን አንጻር ዛሬ ያለበት ሁኔታ ሲመለከት እውነት በጣም የሚያሳዝን ነው። ስለሺም ሁላችንም የሚወደድ ባህሪ ያለው በስነ ምግባር የታነጸ ምሳሌ መሆን የሚችል ጥሩ ካራክተር ያለው ልጅ ስለሆነ እሱ መቼስ በዚህ ጊዜ እሱ መደገፍ ማለት ራሱ አንድ መልካም ነገር ከማድረግ ያለፈ ሌላ መልካም ነገር ነው። ተማመንበት ሳትሰጋ ሰልፈራ ስጠኝ ለባሪ ነው ለረሃ